በብዙ መከራ እልፍ ፍሬ ያፈሩት ገዳማዊ ሐዋርያ ጻድቃንን ማሰብ፣ ስራቸውን መዘከር ክርስቲያናዊ ሕይወታችንን እንደሚያጎለምስ በመንፈስ በነፍስ በሥጋ እንደሚታደግ በቅዱስ ማቴዎስ ወንጌል ምዕራፍ 10 ከቁጥር 41 እስከ 42 ተጽፎ ይገኛል። ታላቁ ኢትዮጵያዊ ሐዋርያና ጻድቅ አቡነ ተክለ ሃይማኖት ከእነዚህ ጻድቃን አንዱ ናቸው። ተክለ ሃይማኖት ማለት የሃይማኖት ተክል፣ የጽድቅ ፍሬ ያፈራ፣ ምዕመናንን በቃለ ወንጌል ያጣፈጠ ቅመም መዓዛ፣ ሕይወቱ የሚማርክ የጻድቃን መጠለያ ዕፅ የሚል ትርጉም አለው። አንድም ተክለ ሃይማኖት ማለት የአብ የወልድ የመንፈስ ቅዱስ ተክል ማለት ነው። ጻድቁ አባታችን በእግዚአብሔር ድንቅ ጥበብ በሊቀ መላእክት ቅዱስ ሚካኤል ብስራት ሰሜን ሸዋ ልዩ ስሙ ኢቲሳ ደብረ ጽላልሽ ከአባታቸው ከካህኑ ጸጋ አብና ከእናታቸው ከቅድስት እግዚአብሔር መጋቢት 24 ቀን ተጸንሰው ታኅሳስ 24 ቀን በ1212 ዓ.ም ተወለዱ። ወላጆቻቸው ፍስሐ ጽዮን ሲሏቸው፣ ቅዱስ ሚካኤል ደግሞ ተክለ ሃይማኖት ብለዋቸዋል። በተወለዱ በሦስተኛው ቀን ከእናታቸው እቅፍ ወርደው አንዱ አብ ቅዱስ ነው፣ አንዱ ወልድ ቅዱስ ነው፣ አንዱ መንፈስ ቅዱስ ነው በማለት ሥላሴን አመስግነዋል። በ15 ዓመታቸው ድቁናን፣ በ22 ዓመታቸው ደግሞ ቅስናን ከግብፃዊ ጳጳስ ከአባ ቄርሎስ ተቀብለዋል። የወላጆቻቸውን ቤት ክፍቱን ትተው ወንጌል ለማስተማር ሲወጡም አቤቱ ጌታ ኢየሱስ ክርስቶስ ሆይ የመንግሥት ሰማያትን በር ትከፍትልኝ ዘንድ እነሆ ቤቴን እንደተከፈተ ተውኩልህ በማለት ነበረ። በመላው ኢትዮጵያ እየተዘዋወሩ ወንጌል በመስበክና ተአምራት በማድረግ አሕዛብን ከአምልኮተ ጣዖት ወደ አምልኮተ እግዚአብሔር ከገቢር ኃጢአት ወደ መልሰዋል። አብያተ ክርስቲያናትንም አንጸዋል። አዲስ ኪዳንን ወይም ሕገ ወንጌል እየተዘዋወሩ የሚያስተምሩ ሰባኪ ወንጌል በክርስቶስ ስም ድንቅ ተአምራትን የሚያደርጉ በመሆናቸው አዲስ ሐዋርያ ተብለዋል። ይህንን ዓለም ንቀው በጾም በጸሎት ተወስነው በብሕትውና ኖረዋል። በዘመናቸው በአንድ ወገን በዮዲት ጉዲት ተጽዕኖና በጣዖት አምልኮ ከእግዚአብሔር የራቀ፣ በሌላ ወገን ቅዱሳኑ የዛግዌ ነገሥታት በሰሩት ድንቅ ክርስቲያናዊ ሥራ የወንጌል ብርሃን የበራለት የተደበላለቀ ሕዝብ ነበር። ጻድቁ አባታችን አቡነ ተክለ ሃይማኖት በወጣትነት ጉልበታቸውና በኃይለ መንፈስ ቅዱስ በበርካታ የሀገራችን ክፍሎች ተዘዋውረው ወንጌል በመስበክ ሕዝቡን እንዲሁም መሳፍንቱን ወደ ሃይማኖት መልሰው ጠንቋዮችንና የጣዖት አምልኮትን አጥፍተዋል። አባታችን ጸጋ መንፈስ ቅዱስ የሞላባቸው ቢሆኑም በገዳማዊ ሕይወታቸው ግን ታናሽ መስለው በአቡነ በጸሎት ሚካኤል ገዳም ለ12 ዓመታት፣ በአቡነ ኢየሱስ ሞዐ ዘኍልቍ ገዳም ለ7 ዓመታት፣ በደብረ ዳሞ ከአባ ዮሐኒ ጋር ለ7 ዓመታት በአጠቃላይ ለ26 ዓመታት አገልግለዋል። ከደብረ ዳሞ ተሰናብተው ሲወጡም የሚወርዱበት ገመድ ቢበጠስ እንደ ሱራፌል 6 ክንፍ አውጥተው በረዋል። በሸዋ ዞረሬ በበዓታቸው ሲጸልዩ 15 ዓመታት ሲጸልዩ እግራቸው ሲሰበር በግራና በቀኝ 6 ጦሮችን ተክለው ለ7 ዓመታት ጸልየዋል። ወደ ኢየሩሳሌም ተጉዘው ቅዱሳን መካናትን አይተዋል። ስፍር ቁጥር በሌለው ተአምራቸው ሙት አንስተዋል፣ ድውያንን ፈውሰዋል። በርካታ ደቀ መዛሙርት አፍርተዋል። ገዳማትንና ገዳማውያንን ማሰብ የበረከታቸው ተሳታፊ ያደርገናል። የጻድቁ በረከት አይለየን። አሜን።